እኔ ግን አንድ ሐሳብ አለኝ። ምንድን ነው ሐሳብሽ? ንገሪኝ። ምን ባርግሻለሁ? ንገሪኝ። ጠልፉ ይዛት ደግሞ ለእሷ ብዬ ነው ልሂድ እምል። ኋላማችን ልጅ አንድ ነገር ስታደርጋት ቆሜም አልመለከት። አሸብር ታኔ ተመልካሙ እጅ ታመልጭ ፈልገሽ ነው? ይከታ ቁሚ ብዬሻለሁ። ኋላ እንዳትበላሽ ከፈለግሽ ቁሚ። እሺ ወዲህ ነው ብዬሻለሁ። ትበላሻለሽ አልኩሽ እኮ። እሺ በማርያም ተው። ያው እኮ የታባሽብትሽ ነው እንጂ የታባሽብትሽ ነው። ወይኔ አሸብር መልካሙ ጌታት ቢሆንስ ወደ ዋሻው አይደል እንዴ? አሁን እዛ የሚሻለው አባዬ ቆየ። እኔ ደግሞ አባዬ ካልመጣ ምግብ መብላት አልፈልግም። ደግሞ ርቦኛል። ኧረ ወዴት ነው የምንሄደው? ነይ ተይ ነው እኔ ለፊ ወዴት ነው የምንሄደው? ወዴት ነው እናትህ በእግዚአብሔር ሌላ መዘዝ አታምጪብኝ አንቺ። በጌታ ነው ወደዚህ ሜዳ ግድ የለም እለፊ። እኔ እኮ ቦታ ነው የማውቀው እኮ። እሺ በበኩል ኧረ በጌታ ነገርኩ። ዝቅ በይ ቁጭ በይ እዚህ። ኧረ በጌታ በፈጠር አንቺ ምን ሆነሻል? እኔ እኮ ልጎዳሽ አልፈልግም። እንዲሁ ልጎዳሽ ባስብ ኖሮ ቀድሞውኑ ላሸብር አሳልፌ አልሰጥሽም ነበር እንዴ? አሸብር አይ በእናትህ እባክህ አሸብር አትበለኝ። ታዲያ አትንቀጥቀጭብኛ። ማለቃቀሱን አቁሚ። እንዲሁ እኔ አንቺን እኮ ለመጥቀምና አንቺን እኮ ለመከለል እኮ ነው ይዤሽ የመጣሁት። አዎ እኔ በሁኔታ ውስጥ ሆነን እኮ ይሄን ነገር ልነግርሽ ፈልጌ አልነበረም። ቀድሞውኑ ይሄ ስሜቴ ላንቺም ነበረ። የድሮ እኮ ነው። እኔ አሸብር የሚሆን ማንም ከመከጀሉ በፊት ልቤ ላይ እኮ ቦታ ነበርሽ። ኋላ ከአሸብር ጋር አብሬ አንቺን ለመጥለፍ ያሰብኩ መስሎሽ ነው እንዴ? ከሱ እኮ ስጠብቅሽ ነበር እንዳይተናኮለኝና እኔ ላይ ቂም እንዳያቂም ብዬ እንጂ እኮ ከሱ እኮ ለመጠበቅ እንጂ እኔ እንዲያው እሱ ጋር አብሬ አንቺን ልጠልፍ ፈልጌ ልቤ ላይ ቦታ ዝም በይ። ኋላ ምን ልትሆኝ ነው? እቺ እህትሽ አግኝታኝ ቢሆን ኖሮ ሌላ ነገር ነበር የሚፈጠር። ዝም በይ አልኩሽ እኮ። ወዲህ ነይ። ያው ዝም በይ። ኋላ ራስሽ ነው ችግር የምታመጪ። መልካሙ ወይኔ አሸብር እሱም አላገኘትም ማለት ነው። ኧረ ወይኔ
መዋረድ ነው ወይ? ልቀቀኝ የቴ ጋር ልሂድበት ታለ ካገኘቻችሁ ግን አትለቃችሁም ሁላችሁንም ኧረ በእናትህ ልቀቀኝ ለምንድን ነው ቆይ የምታሰቃዩኝ ልቀቀኝ ቅድም ጓደኛ ሊደፍረኝ ሞከረ አሁን ደግሞ አንተ እዚህ ታሰቃየኛለህ ልቀቀኝ ኧረ አባት ወይ ሊደፍረኝ ሞከረ አዎ አቷሽ አንቺ ቅጣት ማርያምን እውነቴን ነው አላልኩህም ቅድም ሊደፍረኝ ሲሞክር ነው ጣታል ሺበት ሩጭ የመጣሁት ታባቱ ሊደፍረኝ አንቺ ሊደፍረኝ ሞከረ እገለዋለሁ አለቀው ነይ እነዚህ መጥፎ ሰዎች ናቸው በግንባሩ ልበለው ነይ እነዚህ መጥፎ ሰዎች ናቸው ትበላሻለሽ ይኸው ሴት አልነካም ብዬ እንጂ አሳይሽ ነበር ለባዩሽ ስል ነው የምተውሽ እሷን የነካማ ይሄን ጭቅ ልጅ እንዴት አባቱ ቢሞክር ነው ሊደፍር የሞከረ እሷን አለቀውም እገለዋለሁ እንዴት አባቱ ቢደፍር ነው ይሄ አንዴ ግንባሩን ብለው ቆንጆ ነበር ምን ማረጋሽም ንገሪኝ ሄጄ ግንባሩን ልበለው እኔ ደህና ነኝ ታለኝ ባዩና አንለይ ነኝ ብሎ ቅድም እዛ ጋር በጣም ሳይጎዳት አይቀሩም እሷ እኮ ለመጠለፍሽ የነገረችኝ እና ደላላት በሰላም ወደ ቤቷ እንቻታለሁ አቅቷት ነው ወደ አንቺ እየመጣች አይዞሽ እኔ ደህና ነኝ ነይ ቤት አረፍ ብለን ሁሉም ትነግሪኛለሽ ነይ አሁን አይዞሽ በርቺ አሸብር እኔ ነኝ አንተ ማላገኛትም ብቻ መጣ እኔማ አግኝቻት ነበር ኋላ የታለች ታዲያ ባዶን እኮ የመጣው አመለጠችኛ ያቺ ባዩሽ የተባለች እህቷ አድፍጣ ዛጢሻ ውስጥ ነበረች ኋላ ሽንቴንሽና በላኝ በለቃት ከጀሌዎቿ ጋር ፈርጥጣ ይዛት ቆረጠች ታዲያ ባዩሽ ተብላት ለኛ በቆይ የተባለችው ልጅ ይልቅ ሌላ ችግር ተፈጥሯል አሸብር ምን ተፈጠረ ወንድማችን ብለን ያመነው ያ ምንዳ የተባለ ተኩላ ኋላ ያችን ሴት ከጅሏት ነበር በምን አወቅ ልጅቱ እኮ ነሽ የምትነግረኝ እንዴ የተደበቀችበት ቤት ወንድነቱ ተነስቶ ሊደፍራት ሞክሮ ነበር እኔ አሸብር ይሄባ የት ነው ያለው እሷን እዛ መደበቂያ ይሆናል እንግዲህ እንሂድና እንሞክራ ና ተካለሽ ና እንሂድ እኔ ማረጋው አውቃለሁ ና እንሂድ ወይኔ ነይ እናቴ ጉድ ምንም አልሽ አይዞሽ እግርሽ ሁሉም አለሽ አያመኛል ግን አይዞሽ ያስፈራሉ በጣም አይዞሽ ነይ እንኳንም አንድ ነገር አላደረኩሽ ፈርቻለሁ እቴ በሰላም ወደ ህተሜ ነው የምመልስሽ ለነሱ ነው ያወጣዋለሁ ዲማን ብዬ ነው የምገላግለው አንድ ነገር አድርገውሽ ቢሆን ዛሬ ግንባሩ ነበር የሚለው ሽንታሙላ አድማሱ አንላይ ውሻ መለጠችው ማለት ነው አንላይ አይዞሽ አመጣት ታባታቸው ከሶስት አንዱ ግንባሩን ብዬ ሳልደፋው መምጣት ግን የሚቆጨኝ ታዩ ዋናው እንኳን እሷን በሰላም አመጣሻት የነሸብሩን ነገርማ ታዩ የማይነካ ጎንን ይነካል ውብዬ እውነት ተልብ ጓደኛ ነው ያለሽ እንዴት ደስ እንደምትል ረግ በቃ እኔ በጣም ደስ ብሎኛል ኑ ንግባና ጨስጨስ አድርገን እናመስግን ዋና መመለሷ ነው ንግቡ አልማዙ አንተማ የለም አንተ ወይት ይባላል ይሄባ ምን ይባላል ችግሩ በተጋራው ከጀንዳል በላ ያገኘው ሰው ይገለዋል
የነዴድ ሚሽ ያለ መልካሙ የነሚዱ አቤት ይሆናል እንግዲለታ ይዳው እንዲሁ አሸብር የዚህ ሰው ነገር እንዲሁ አላስገርምም? እንዲሁ እንዴት ነው እንደዚህ ሊያደርግሽ ያሰበው ግን? አው ደግሞ ምንም ነገር እንዳላደረገ እኮ ግቢ ውስጥ ይተጣጣባል ቁጭ ነው። አንተ ሰው ግን እየሆንክ ነው። ጓቴ ሁሉ ደስ ያለኝ እንዴት እያስገረምከው ነው ያለው? አሃ ኋላ ያደረገው ነገር ልክ ነው ልትል ነው እንዴ? እሱስ ልክ ነህ እንዴ አንተንስ ቢሆን በቂው ስም እንዲጠፋ እኮ አድርጓል። አዎ ኋላ እንዲሁ ሴሰኝነቱ በርትቶ እንዲሁ አንድ ነገር አድርጓት ቢሆንስ ያችን ሴት? አዎ እንዴት ነው እንደዚህ ያደረገው? እንዴት ደፈረ? ልክ ነህ። እንሂድለት እንጂ እንሂድለት። አንቋሻ ተኩላ አንተ ባብ አሸብር አንተ እባክህ ከእጄ እንዳልበላ እባክህ ልጄ ላሳደግ አሸብር እባክህ ምን ፈታ ክብሬን ስሜን ይጠፋ ብለው እንዲያረከኝ አሸብር እባክህ አሸብር ያንተ ወጤት ይራሳ አላከንም አሸብር እባክህ ምን እንዳታደርገኝ በለኝ አሸብር ከእጄ እንዳልበላ ወንድም ነው ልጅ ተቀረብኩ አሸብር እባክህ ምን እንዳታደርገኝ አሸብር እባክህ ቆሻሻ ናማ አሸብር ናማ አበይ ተነሳ እባክህን ለኔ ስትል ለማንኛውም ዋልም ከቤት እንዳትወጪ ባዩሽም እንደሱ ሀቅ እኔ ለሱ የማልወጣ ከቤት ዲማም እየገላግለው እስቲ ጫፎን እንካተየ በኋላ እውነቱን ነው። ከቤት ባትወጣ ይሻላል። ምክንያቱም አሸብር ምን ሊያደርግ እንደሚችል ማንም አያውቅም እኮ ይሞክረኛል። የዛ ጊዜ እዚህ ነገር ውስጥ ቢፈተሽ ምን አለ እኔ ግን ባልመጣ ነው አዙሽ ጋር ማታከሽ ለሱ ብለሽ ሁግ አረ ዝም በይ ገና ግንባሩን ነው የምለው ጫፍሽ ላይ ነካተኝ ለምን ምን ያበይም ካለለ በቃ እናንተ ተጫወቱ አንቺ ደግሞ ምን ትሄጂ አስኬድሽ እዛ ባዶ ቤት ቁጭ በይ እኔ አሁን በጣም ደክሞኛል ቤት ገብቼ ልተኛ ነገ እንጫወታለን ቆይ በቃ እኔም ልሸኛት ነው ቴክ ኬር እሺ አሳልፋት የሰፈሩ ወይኔ አንለይ እንደዚህ ጉድ ይሰራኛል። እኔ በህይወት ቆሜማ እሷ እየሳቀች አላያትም። እንደዛ ተጫወታብኝማ አለቃትም። አሁን ምንድን ነው የማደርገው? አድማሱ
አድማሱ እሱን ነው መጠቀም ያለብኝ አሁን። መቼም እሱ እባብ ነው፣ ለአንድ ለእህቱ አይመለስም። ደግሞ የአንድነት ልጆችም አይደሉም። ስለዚህ አድርግ ያልኩትም ከማድረግ ወደ ኋላ አይልም። ያው እሱም እባብ ነው፣ ምንድን ነው እሱን ነው መጠቀም ያለብኝ። እኔ የምልሽ እታለም የሆነ ነገር ግርም እያለኝ ነው። ምንድን ነው ማለት ነው? ምን መሰለሽ፣ በእርግጥ እንደው ፍቅራችሁ በጣም ነው የሚያስቀና፣ ግን እንደው አንለይ አንቺ ከተማ ትሄድሽ በኋላ እንደው ዝር ብላም ጠይቀኝ ስላንቺ አታውቅም። ታላይ ደግሞ አሁን ተመጣሽ በኋላ አቀራረቧ ትንሽ ግር እያለኝ ነው። እንደው ግራ ቢገባኝ እኮ ነው። አይ ባይሽ ዝም ብለሽ ስታይ ነው የሚመስልሻል ነው? አንቺ እኮ ለኔ ወርቅ ነሽ። ወርቅ ታውቂያለሽ? የእናቴ ምትክ በማን ትለወጫለሽ? ወይስ እንዴት ነው? ስታስቢው በሷም ቀየርሽ ነው እንዴ የሚመስልሽ? አይ ያላንቺ ማለት ወዴት ነው የምታስቢው አንቺ? ጸጉሬን ሽታ አለኝ ሲንዳለሽ ሱስ እኮ ነሽ የኔ ሱስ። ለደወል ከእንደና መጣሽ እዚህ ተዘብዝፈሃል። ወንድ ነኝ ብለህ ነው የምታስበው አይደለ? አንተ ወንድ አሰዳቢ። አንቺ ከማን ጋር እንደምትወደው ጋር ዲያው ብለሽ አንድ ቀን ውጭ ምን ደመክለው ነው ማድረግሽ? ለምኩሽ እኔ ላይ ወንድነትን ታሳያለህ። ቀየው ሁሉ ስላንተ ነው የሚያወራው። ይሄ ወንድ ነው ወይ ይባላል? መልካም ወንድ የሚያደርግሽ አንቺ እንዴት ነው የሚያደርግሽ? ቆይ ምን ልትሆን ነው? ኦማ ሴት ላይ እጅ ልታነሳ ነው እንዴ? ነገርኩሽ። ያያት አይደል እንዴ? ተዋትማ አሸብር፣ ኋላ አንደኛውን ስምህ ጠፍቷል። ስምህስ ባይጠፋ ያችን ሴት እንደዛ ጠፍረን ከያዝናት በኋላ እንደፈለግን ስናበሻቅጣት ቆይተን ይሄ ጀግንነት አይሉት ወንድነት አይሉት? ዋ የሰቃይሽ እንደሆነ አንተ ምን እያልክ ነው? ኋላ እኔ ላይ ነው እንዴ ዱላህን የምታቀባብል? እንዴት ምን ልሁን ነው የምትላሸብር? እኔ መልካሙ ባከብርህ እንጂ ማንንም ፈርቼ እንደማላውቅ ታውቃለህ። እኔ የምለው ለዚህ ለማትረባ ሴት ብላችሁ ነው እናንተ የምትጨቃጨቁት? ለነሱ አብረህ እኔ የምትገጥም ትሆነ እኔ አሸብር ያስቀመጥኩት መሳሪያ እንግዲህ አንተ ላይ የምትጠቀመው። አይ እባክሽ እንሂድ። ተይው ይሄንን